ሁላችንም ስህተት እንሰራለን። ምናልባት ስህተታችን ትንሽም አሊያም ትልቅም ሊሆን ይችላል። ነገር ግን አንዳንድ ስህተቶች ከመተለቃቸው የተነሳ በታሪክ መዝገብ ተጽፈው ይገኛሉ። ሰላም የኢንፎ ኤክስትራ ቤተሰቦች፣ በዛሬው ቪዲዮአችን በታሪክ የተፈጠሩ አስቂኝና አስገራሚ ስህተቶችን እንመለከታለን። ከነዚህ መካከል ሰማው ዓለም የቀየሩ ታሪካዊ ስህተቶች ይገኙበታል። እስከ መጨረሻው አብራችሁን ቆዩ። ምናልባትም በእነዚህ ስህተቶች የራሳችሁን ስህተት እያሰባችሁ የተሻለ ስሜት ይሰማችኋል። በመጀመሪያ የምናየው አስቂኙ ታሪካዊ ስህተት ወደ ቦስተን ይወስደናል። ጊዜው በ1919 ነው። የከተማው ነዋሪ የተለመደውን የዕለት ተዕለት ኑሮ እየኖረ ነው። በዛች ዕለት ግን ማንም ሰው ያልገመተውና ያልጠበቀው ነገር ተከሰተ። ግዙፍ የሞላሰስ ታንከር ይፈነዳል። ሞላሰስ ቀጥተኛ ትርጉሙ የተበጠበጠ ማር ወይም የማር ጁስ ልትሉ ትችላላችሁ። እናም የከተማዋን መንገዶች በጎርፍ ያጥለቀልቀዋል። በማር ጎርፍ ማለት ነው። በከተማው ያሉ ሰዎች፣ ፈረሶችና መኪኖች በዚህ የሚያጣብቅ ነገር ይያዛሉ። ግን እንደምታስቡት ጉዳት ያስከተለ አደጋ አልነበረም። በቃ ዲስኒላንድ ላይ እንደምናየው የማር ምድር አድርጋችሁ አስቡት። በቃ እዛ ላይ ሆናችሁ እያጠቀሳችሁ እንደመብላት ምናምን ኢማጂነሪ፣ ግን በእውነት የተፈጠረ ማለት ነው። ከተማዋም ከተጸዳች በኋላ እንኳን ለሳምንታት ዳቦ ቤት ነበር የምትለው። አንዳንዴ ስለ ጠፈር ምርምር ስታስቡ የተወሳሰበ መስሎ ይታያችኋል። በእርግጥም የተወሳሰበ ነው። ሁለተኛው ታሪካችን የሚያተኩረው በናሳ ስፔስ ቴክኖሎጂ ላይ ነው። የምታውቁት ታዋቂው የጠፈር ምርምር ካምፓኒ የሆነው ናሳ የጠፈር ተመራማሪዎች ስፔስ ላይ ሆነው የሚጽፉበትን እስክሪብቶ ለመስራት ያስባል። እስክሪብቶ ስላችሁ ቀለል አድርጋችሁ ልታስቡት ትችላላችሁ። እያወራ ያለሁት ግን ግራቪቲ ዜሮ በሆነበት ስፔስ ላይ ስለሚጽፍ እስክሪብቶ ነው። ይህንም ለመስራት ብዙ ጊዜና ሚሊዮን ዶላሮች ወጥቶበታል። ሶቪየቶች ወይም የአሁኑ ራሽያን ግን ይህን ከማድረግ ይልቅ እርሳስ ነበር የተጠቀሙት። እርሳስ። አንዳንዴ ቀላል መፍትሄዎች አስቂኝ ናቸው። በሶስተኛነት የምናየው ስለ ማይክሮዌቭ ዲስከቨሪ ነው። ማይክሮዌቭ ዲስከቨሪ ምኑ ነው ስህተት የሆነው ልትሉ ትችላላችሁ። ፐርሲ ስፔንሰር የተባለ እውቅ ሳይንቲስት በላብራቶሪው ውስጥ የራዳር ማሽኖች ቴስት እያደረገ ነው። ይህንም እያደረገ ባለበት ጊዜ ኪሱ ውስጥ ያለው ቸኮሌት ይቀልጣል። እሱም ከመደንገጥ ይልቅ ይህ ነገር ምግብን ሊያበስል ይችላል ብሎ አሰበ። በዚህ መልኩ ነበር ማይክሮዌቭ የተወለደው። በቢሮ፣ በትምህርት ቤት ወይም ስልካችሁ ላይ ስትጽፉ የታይፖ ወይም የጽሑፍ ስህተት ሊያጋጥማችሁ ይችላል። ይህ የታይፖ ስህተት ግን ዓለምን ለ100 ዓመት ያታለለ ታሪካዊ ስህተት ነው። በ1800 ነው። የምድርን ካርታ የሚሰራ ወይም ማፕ ሜከር ካርታ በሚሰራበት ጊዜ በስህተት ሳንዲ አይላንድ የተባለች ደሴት በማፑ ላይ ይጨምራል። ኤክስፕሎረሮች፣ ሳይንቲስቶች፣ ኢቭን መንግስታት ሳይቀሩ እንዳለች አምነው ተቀብለውት ነበር። ሰውም ሁሉ ይህች ደሴት እንደሌለች ለማወቅ እስከ 2012 ድረስ ጊዜ ወስዶባቸዋል። ስለዚህ ከዚህ በኋላ ስህተት ስትሰሩ ምናልባት ታሪክ እየሰራችሁ እንደሆነ አስቡት። ላይክ፣ ሼር፣ ሰብስክራይብ በማድረግ ማበረታታችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ወዳችኋለሁ።